ብዙዎቻችን በህይወት ስኬታማ ለመሆን ስናስብ በብዛት ትኩረት የምናደርገው ያን ስኬት ለማግኘት ማድረግ ያሉብን ተግባራት ላይ ነው። ይህም አዲስ ስራ መጀመር ወይም መጽሐፍ አንባቢ መሆን ወይም የምንበላው ምግብ ማስተካከል ወይ ደግሞ በትምህርት ቤት ያለንን ደረጃ ከፍ ማድረግ ሊሆን ይችላል። ነገር ግን አንዳንዴ ስኬታማ ለመሆን ማድረግ ያሉብን ነገሮች ላይ ብዙ ትኩረት እናደርግና መተው ያሉብን ነገሮች ላይ እምብዛም ትኩረት አናደርግም። ይህም በሂደት ከስኬታችን የሚጎትቱንን ልማዶች እንድናዳብርና የምንፈልገውን ግባችንን እንዳናሳካ ማነቆ ይሆንብናል። እነዚህን ነገሮችም ቶሎ ማቆም ካልቻል ሁልጊዜ ወደኋላ ሊጎተተንና ለውጥን እንዳናይ ሊያደርገን ይችላል። ስለዚህም በህይወታችን ውጤታማና የምንፈልገውን ነገር ማሳካት ከፈለግን ከህይወታችን መንቀል ያሉብንን ነገሮች ቅድሚያ ማጤን መቻል ይኖርብናል። ወደኋላ የሚጎትቱንን ልማዶች ከህይወታችን ማስወገዳችን የበለጠ ትኩረታችንን የሚያስፈልጉንና ውጤታማ እንድንሆን የሚረዱን ግቦቻችን ላይ ትኩረት እንድናደርግ ይረዳናል። በመቀጠልም ሙሉ አቅማችሁን ለመጠቀምና ግባችሁን ለማሳካት ከፈለጋችሁ ማስወገድ ስላለባችሁ 10 ነገሮች እናያለን። ወደ ፕሮግራሙ ከመግባታችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን ኦን ላይ በማድረግ አዲስ ቪዲዮ ስንለቅ ኖቲፊኬሽን እንዲደርሳችሁ ማድረግ ትችላላችሁ። ከቪዲዮውም ጠቃሚ ሀሳብን ካገኛችሁ ለማታውቋችሁ ሰዎች ሼር ማድረጋችሁን አትርሱ። ሀሳብና አስተያየትም ካላችሁ ኮሜንት ላይ አስቀምጡልኝ። የመጀመሪያው ስኬታማ ለመሆን ማስወገድ ያለብን ነገር ለራሳችን ገደብ ማስቀመጥን ነው። ቶኒ ሮቢንስ በአዌከን ዘ ጃያንት ዊዝን በተሰኘው መጽሐፉ ላይ እንዲህ ይላል። በህይወታችን ለውጥ ለማምጣትና የምንፈልገውን ስኬት ለማግኘት ከፈለግን ስታንዳርዳችንን ወይም ማሳካት የምንፈልገውን ነገሮች ከፍ ማድረግ እንዳለብን ይነግረናል። በሌላ አገላለጽ ምናልባት በህይወታችሁ የምትፈልጉትን ውጤት እንዳታዩ ያደረጋችሁ አሁን ካለውበት ሁኔታ አልፌ መሄድ አልችልም ብላችሁ ራሳችሁን ስላሳመናችሁና በውስጣችሁ ያለውን አቅም ወይም ፖቴንሻል ዝቅ ያላደርጋችሁ ስላሰባችሁ ሊሆን ይችላል። ስለዚህ ስኬታማ መሆን ከፈለጋችሁ በህይወታችሁ ማሳካት የምትፈልጓቸውን ነገሮች ደረጃውን ከፍ ማድረግና አሁን ባላችሁበት ሁኔታ ራሳችሁን አለመገደብ አስፈላጊ ነው። አሁን ያላችሁበትን የሚያስደስታችሁን የኑሮ ደረጃ ከመቀበልና እጅግርን አጣጥፎ ከመቀመጥ ይልቅ ከህይወት ማሳካት የምትፈልጉትን ነገር ከፍ ማድረግና የማያስደስታችሁንም ኑሮ ለማሻሻል መንቀሳቀስ እጅግ አስፈላጊ ነው። ሁለተኛ፣ ምክንያት መደርደርን ማቆም። ስኬታማ ለመሆን ከፈለግን ምክንያት መደርደር ማቆም እንዳለብን ብዙ ጊዜ ሰምተን ሊሆን ይችላል። ምክንያት መደርደር ስናቆም ህይወታችንን የመምራት ኃላፊነቱ በእጃችን እንዳለ እንድንረዳና ለችግሮቻችንም መፍትሄ እንድናገኝ ይረዳናል። አንድን ነገር ያላደረጋችሁበትን ምክንያት ማብዛት የምትሰሩበት ነገር ላይ ምንም ለውጥን አያመጣም። ይልቁንስ ወደ ልማድ ይሸጋገርና ሁልጊዜ ለስንፍናችን ምክንያትን እንድናበዛ ያደርገናል። የአሜሪካ መስራች ከሚባሉት አንዱ የሆነው ቤንጃሚን ፍራንክሊን እንዲህ የሚል አባባል አለው። አብዝቶ ምክንያት በመደርደር ጎበዝ የሆነ ሰው የትኛውም ነገር ላይ ልህቀትን ሊያመጣ አይችልም ይለናል። ስለዚህ ሁልጊዜም ቢሆን የተቻለንን ጥረት ማድረግ እንጂ ምክንያትን እንደ አማራጭ መውሰድ ምንም ጥቅም አያመጣም። ሶስተኛ፣ ለሁሉም ነገር እሺ ማለትን ማቆም። ለሁሉም ለምትጠየቋቸው